ቆይ ግን ሙዚቃና መሰል ነገሮች ጅኖችን ይስባሉ? እኔ ቁርአን በመቀራባቸው ሰዎች ላይ ያሉ ጅኖችን ደጋግሜ ጠይቃቸዋለሁ። ወደ ሰው ቤት የሚያመጣችሁ ወይም የሚስባችሁ ወይም የሚቀሰቅሳችሁ ዋናው ነገር ምንድነው? ሙዚቃ ጅንን መሳብ ብቻ ሳይሆን ቤት ውስጥ ያሉትንም ይቀሰቅሳቸዋል። እያንዳንዱ ቤት ውስጥ አዋሚር የሚባሉ ነዋሪ ጅኖች አሉ። እነዚህ በሁለት ይካፈላሉ። አንደኞቹ በጣም ዝምተኛ፣ ጥጋቸውን ይዘው የሚኖሩ፣ በራሳቸው ዓለም ያሉ፣ ሙስሊም ከሆኑም የራሳቸውን ዒባዳ የሚያደርጉና የማይነኩ ናቸው። በፍሎሪዳ ያለች አንዲት እህት የነገረችኝን ላካፍላችሁ። ወላሂ ባሏ ስራ ሆኖ በቪዲዮ ኮል እያወራችው እሱኑ በተመሳሳይ ጊዜ ኩሽና ውስጥ ሆኖ ሲያወራት ታየዋለች። እኔ ቤታቸው ሄጄ ቁርአን መቅራት ሲጀምር የሰማሁት ድምጽ እኔኑ ራሱ አስፈራኝ። በላይኛው ፎቅ ላይ ሰዎች ሲራመዱ ይሰማል። ልጆቿም ባሏም እዚያው ቁጭ ብለዋል። ማን ነው እላይ ያለው ብዬ ጠየቅኩኝ። ማንም የለም አለችኝ።